ኸሚስ ማታ የጁምዓው ሌሊት ማለት ነው በአረብኛው እኛ ሐሙስ ማታ የምንለው ለይለተል ጁምዓ ማለት ነው በዛ ሰዓት ሰለዋት አብዙ በጁምዓ ቀንም ሰለዋት አብዙ በእኔ ላይ አንድ ሰለዋት ያወረደ አላህ በሱ ላይ 10 ሰለዋት ያረደበት ሱብሃንአላህ ይሁሉ ኒዕማ አለና የነብዩ ሰለላሁ ዐለይሂ ወሰለም ስም ሲነሳ ሰለላሁ ዐለይሂ ወሰለም ሙስተይድነ ነብዩ ዐለይሂ ሰላቱ ወሰላም ምናሉ ኒዕመታኒ መግቡኑ ፊሂማ ከሲሩ ሚነናስ ሁለት ኒዕማዎች አሉ አብዛኛው ሰዎች የዘነጓቸው ችላ ያሏቸው الصحة والفراغ ጤንነትና ፈራግ ትርፍ ጊዜ ነፃ ጊዜ ጤንነት والله ጤንነት ኒዕማ ነው ሁሌ በየቀኑ ለጤናችን ዱዓ እናድርግ ነብዩ ላጎታቸውም ለአባስ ኢብኑ አብዱል ሙጠሊብ አሉት ዱዓ ሊያደርግበት አንዱ የሚገባ ጉዳይ ቢኖር የጤና ጉዳይ ነው ጤና ኒዕማ ነው والله የጤና ኒዕማ የሚያውቀው የተያዘ ሰው ነው ሆስፒታል ሄዱ ኒዕማውን ያውቁታል ስንትና ስንት ወንድምና እህቶች አሉ والله እዚህ መድረክ ላይ ለመሳተፍ እንደኛው ዳዕዋ ለማዳመጥ የሚመኙ የሉ ግን በቃ ዑዝር አላህ ይዟቸው አልጋ ላይ የቀሩ የሉ አላህ ይፈውሳቸው አላህ ያሽራቸው ጤንነት ኒዕማ ነውና ሁሌ ዱዓ እናድርግበት